የኢቢኤሱ ጋዜጠኛ ስለ ቲክቶከሯ እናት ምስክርነቱን ሰጠ። የዴዚን እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚ ወደ 2030 ፕሮግራማችን ልንጋብዛት ስናስብ ነበር። ማኔጀሯ ነኝ አለች። ቲና ልጇ ዴዚን እንደሚሰበር እንቁላል ነው የምታያት። በቃለ መጠይቁ ላይ የምትጠይቃትን ጥያቄ እንዴት እንደምታወራት ምን እንደምትላት ሁሉንም ማወቅ እፈልጋለሁ አለች። ብንጨቃጭቅም የሙያውን ስነ ምግባርና አሰራር ሳንለቅ ተግባባን። በመጨረሻም ከአንድም 2 ጊዜ ያማረ ቃለ መጠይቅ አደረግን። ከዚያ በኋላ ነው እኔና ቲና ጥሩ ወዳጅ የሆነው። ይህን ንግግር መግለጫ ያደረገው የኢቢኤስ ጋዜጠኛ ነው። ቲክቶከሮችን፣ ሶሻል ሚዲያ ተጠቃሚዎችን እያቀረበ የሚታወቀው ወጣት ስለ ዴዚ እናት ቲና ምስክር የሰጠው ነው። በጣም ልቡ ተሰብሯል። እውነት ለመናገር ከየአቅጣጫው እሱ ብቻ አይደለም፣ ከሞተች በኋላ ብዙ አዋራዎች፣ ብዙ ነፋሶች የተነሱ ይገኛሉ። እስኪ ይቀጥል ምን እንዳለ ይናገር። ቪዲዮ ለሁሉም ተደራሽነት እንዲኖረው ላይክ በማድረግ ጀምሩ። ብዙ ሀሳቦች ተሰጥተዋል በዴዚ እናት ሞት ህልፈት ምክንያት፣ እናንተም ሰምታችኋል። ግን በጣም ከየአቅጣጫው ሚስጥሮች እየወጡ ይገኛሉ። ምን ተባሉት የሚባሉትን ሀሳብ ይዤላችሁ ቀረብኩ። አሁንም አብራችሁን ቆዩ። አብዛኛውን ጊዜ ወሬያችን ስለ ዴዚ ነው። አብዝተሽዋል እስከምላት ድረስ ስለ ልጇ ትጨነቃለች። ብዙ ያየውባት ስስቴ ናት ትለኛለች። ማህበራዊ ሚዲያው እንዳይበላብኝ ነው የምታገለውም ትላለች። ጋዜጠኛ ጌታውን አሰፋ ስለ እናቷ በርካታ ጉዳዮችን ካነሳ በኋላ በመጨረሻም ቲና ከ2 ወር በፊት ነበር ወደ ኢትዮጵያ የመጣችው። ያመጣውልህ ነገር አለ ላገኘ ስትለኝ እኔ ደግሞ ከሀገር ለመውጣት በረራ የማደርግበት ቀን በመቃረቡ በስራ ስለተጠመድኩ ቀጠሮ ከያዝን በኋላ በይቅርታ ሰረስኩ ይላል። እንግዲህ በጣም ስሜታዊ ያርቃል። ምክንያቱም እርስ በርስ እናትና ልጅ ተጣልተው ሳይታረቁ ሆድና ጀርባ በሆኑበት ታይም ነው ይሄ የተፈጠረው። ከባድ ሀዘን ነው ለልጇ ለዴዚ የሚሆነው። ድንገት ነው ህልፈቷ የተከሰተው እና ይህ ነገር ከተሰማ በኋላ ቲክቶከሩ፣ ሶሻል ሚዲያ ሁሉ ስለሱ ነው የሚያወሩት። ምን ተባሉ የሚሉትን ሀሳቦች ከዛም ከዚህም የመጡትን ለእናንተ ይዤላችሁ ቀርባለሁ። እስቲ እናንተስ ምን ብላችሁ ታስባላችሁ? በጣም በዚህ ጉዳይ ደግሞ ከበፊትም ጀምሮ ስትከራከር የነበረችው ጂጂ ናት። ጂጂ ኪያ ተይ እናትሽ ትሻልሻለሽ ተመለሺ ዴዚ ስትላት ነበር። ያኔ እንግዲህ ስትቆጣ ነበር። አሁን ደግሞ ልቧ ተሰብሮ የምትናገራቸው ነገሮች በጣም ያሳዝናሉ። እስቲ እሷን እንስማ። እንደዚህ ብለሽ ከማጽለሽ ያወጣሻት ልጅ ያ አድጋለሽ ይመሳት ላይ ሞታ የእግዚአብሔር ነው ብለሽ ቁርጥሽ መታወጭ አለች ብለሽ ምን በድጋሚ ላግዛት ህመሟን አሟት ሐኪም ቤት ናት ያለችው ከእግዚአብሔር ጋር ብለሽ አታስታመሚያት። ክድት አርጋሽ ከዳሽ በቃ ክድት አርጋሽ መክዳቷ ብቻ አይደለም እንደሌላ እኮ በሄዷ እኮ አይደለም ቁጭ ብላ ከባሏ ጋር አንቺ ያገባሽው እንዲህ አይደለ እንዴ? ከዛ እሱ ደግሞ ይመጣና ምግብ ስትከለክላት ነበር ኢትዮጵያ ትኬት ቆርጬ ያመጣሁት ብሎ በልጅሽ ላይ ይፈርዳል። እናት ምግብ ከልካይ ሆና እውነት ለመናገር በጂጂ ሀሳብ አንዳንድ እስማማለሁ። ምክንያቱም እናትነት ዋጋ ታውቃላችሁ። ለፍታ አሳድጋ ሲንግል ማም ሆና ብዙ መስዋዕትነት ለመገኘት መንስኤዋ እናቷ ናት። የመፈጠሯ ምክንያትም ከዛ ጋር ተፈጠረችም በኋላ ያሳደገቻት ብዙ መስዋዕትነት የከፈለቻት እሷ እንደሆነች ግልጽ ነውና በዚህ ደረጃ እንኳን ባይጣሉ መልካም ነው ብዬ አምናለሁ። እኔ ዴዚንም ለመውቀስ ወይም ባሏን ለመውቀስ ሳይሆን በጣም እናትየው ያሳለፋችው ስቃይ ከባድ ነው ብዬ ነው የማስበው። እንደውም ከዚህ በፊት ምን ስትባል እንደነበር ዴዚም ባሏን ደግሞ ለዴዚ አግዛ ዜድ የምትባለው ቲክቶከር ታውቋታላችሁ። እሷ ገብታ የተናገረችው በጣም ሰቅጣች ነገር ላስታውሳችሁ። ጂጂ ያነሳችሁ አሁን እነሱ የተናገሩትን ትዝ ብሏት ነው። እስቲ እሱን ቪዲዮ ልጋብዛችሁ። ታፈቅረዋለች መሰለኝ አሌክስ እመብርሃንን ታፈቅረዋለች፣ ማርያምን ታፈቅረዋለች። የእናትነት ክብር የሌላት ቆሻሻ ናት። አስቡት። ትግሬ ወንድ ግን እሷ ባል ነጭ ዱቄት ምንድነው? አንቺ ሂጂ. Like, this is respect. I respect my mom. Gin, don't tell me, oh, Tezi tribe, because Yanchi Bal Nech. እንደሰማችሁት ነው እንግዲህ አስቀድማ ባሏ የዴዚ ፍቅረኛ ወይም ባሏ ላይቭ ላይ ያለ ዜድ ገብታ እናቷን በዚህ መልክ ስትሳደብ እንደውም አፍቅራክ ነው አንተን ለራሷ ፈልጋ ነው የሚለው ለጆሮ የሚሰቀጥጥ ንግግር ሲናገሯት ነበር። ከዛ በኋላ የሚገርመው ነገር ዴዚ ራሷ አንቺ ፈረንጅ አይደል እንዳይገባሽ የማይታወቅ ነጭ አግብተሽ እኔን ትግሬ አታግቢ ምናምን ትይኛለሽ የሚል ንግግር በድፍረት ላይቭ ላይ ተናግራለች እና ብቻ ያሳዝናል። እስቲ ወደ ጂጂ ልመልሳችሁ። ጡትሽን ሰጥተሽ አሳድገሽ ጡትሽን እንዲሰጥተሽ አሳድገሻት መከራሽን አይተሽ ደም በዚህና በዛ መጥቶሽ በየሄድሽበት ተሸክመሽ ይዘሻት ሄደሽ ተንከራተሽ
ልጄ ሂድና በባህር ሂድና አሳልፍልኝ አይደለም ያለው። ልጆቻችን ምን አድርገን ነው ይዘን የመጣነው? እንደናንተ ልጆች ሂድና በባህር በኩል አውሮፓ ገብተህ ይለፍል አላልንም። ልጆቻችንን ለአሳ አልሰጠንም። ልጆቻችንን ከአሳ ተከላክለን የሰው አሳ ይነጠቀ ሻርክ የሰው ሻርክ የዛኔ ነው እናትና ልጅ ጋር ያለ ፍቅር ከኛ እኩል ልትሆን አትችሉ። እኔ መስዋዕት እከፍላለሁ እንጂ ልጄ እስቲ ነው እነግራችኋለሁ። አሁንም ልጄ መስዋዕት እኔ ከፍላታለሁ እንጂ ልጄ መስዋዕት አትከፍልም። ጂጂ እንደዚህ የሆነችበት ምክንያት እንግዲህ የራሷም ህይወት ታሪክ ስለሆነ ነው። ሳምሪን ከዚህ በፊት ስታመጣ ስታሳድግ እዚህ ላይፍ ስላለፈች እንግዲህ ብዙ መከራውን ታውቃለች እና የእናትነት በጣም ተሰምቷት ነው አሁን ሞተች ሲባል ያ ነገር ትዝ ብሏት ነው። እኔስ ብሆን ምን ይከሰታል የኔስ ስሜት የሚለው ነገር ገንፍሎባት ይመስላል። እናንተስ እስቲ ሀሳባችሁን አስቀምጡ። ይቀጥላል። ትንሽ አሞኝ ነው ደህና ነኝ ከ3 ቀን በኋላ መለሳለሁ ምናምን አፈሪ መልስባት። ያንኛውም ደግሞ ወጣጤውም እንደዛው ብሎ ስቶሪ ላይ ሰቅሏል። እንደው ማን ይሙት የአሌክስ እናት ብትሞት ትንሽ አሞኝ ነው ከ3 ቀን በኋላ እመጣለሁ ብሎ ስቶሪ ላይ የሚያደርግ ይመስላችኋል? ለምንስ አባቷን ያፈረችው? ለምንስ ነው በዚህ ደረጃ በእናቷ ያፈረችው? ምን ይዟት ነው? ምን ሆና ነው ሴትየዋ? እናቴ ብላ እንኳን ራሱ እንዴት ማልቀስ አቃታት? ከ3 ቀን ተመካክረው ነው ምን ስቶሪ ላይ እንደምታደርግ ራሱ እሱ ብሏት እሱ ያላትን ብቻ ነው የምታስተናግደው። የእሱን ስቶሪ አይመሳሰልም ጋይስ እያለች ያለው እንግዲህ ለምንድነው ቀጥታ ከዚህ ከ3 ቀን በኋላ እንመለሳለን የለውም ብላ ጥቁር ብቻ አደረገች ወታ ለምን አላለቀሰችም እያለች ነው የሚገኘው። እርግጥ ነው ሀዘን ያው ውቶ ባለቀሰ የሚወጣ ወይም የሚያልቅ ነገር አይደለም። ለዘላለም ጸጸት አብሮ የሚቀመጥ ትልቅ ሚስጥር ነው። ከባድ ስሜት አለው እና ብዙ ሰው እየተቻት ይገኛል። መተቸቱ ብቻ አይደለም ለሷ ከዚህ በኋላ እንዴት ነው አይምሮዋን አረጋግታ የምትኖረው የሚባለው ነገር ራሱ በጣም አሳሳቢ ነው የሚሆነው። ምክንያቱም ትንሽ ጊዜ እኮ ነው፣ ቢታረቁ ኖሮ ይሄ ሁሉ አይፈጠርም። ቢያንስ ህሊናዋ እረፍት ያገኝ ነበር እና ከባድ ነው። እስቲ ወደ ጂጂ መጨረሻ ላይ ልመልሳችሁ። እናንተ ሀሳብ ስጡ፣ ቪዲዮ ላይክ አድርጉ። ጂጂ የሰጠችውን የመጨረሻ ሀሳብ ተመልክተን ፕሮግራማችንን እናበቃለን። የምናሳዝነው እናቶች እና ብዙ እናቶች ደግሞ ብዙ አትስጡ። የራሳቸው እኔ አሁን የሚቆጨኝ ምንድነው ብዙ መስጠቴ ነው። በቃ ህይወቴን ላይፌን አለመኖሬ የራሴ የሆነ ነገር አለማድረጌ ለነሱ በቃ 24 አወርስ ለነሱ መስጠት የለብንም። በቃ እኔ ለእናት የምመክረው ምንድነው 24 አወርስ ለልጆች አትስጡ። በቃ አትስጡ። በቃ የራሳችሁን ህይወት እየኖራችሁ የራሳችሁን ትምህርት የራሳችሁን ስራ ቀጥላችሁ የራሳችሁን ፕሮጀክት አድርጋችሁ ምናምን አይ ልጄ ትማርና እኔ አልማርም፣ አይ ልጄ ብቻዋን እንዳትሆን እኔ አላገባም። ኖ አግቡ እያለች ያለችው እንግዲህ ሰምታችኋል። እናቶችም ቢሆን ለልጅ መስዋዕትነት መከፈሉ ደንብ ቢሆንም ሁሉም ነገር ገደብ አለው። እራሳችሁን አትጣሉ። መማር ካለባችሁ ተማሩ፣ ማግባት ካለባችሁ አግቡ፣ ስራ ስሩ። ልጄ ብቻ አትበሉ። የራሳችሁን ልፋት በልጃችሁ ብቻ ጠብቁ፣ ራሳችሁን ጠብቁ ነው እያለች የምትገኘው። ከዚህ ተማሩ ነው። እናንተስ ምን ሀሳብ አላችሁ? እንግዲህ ነፍስ ይማር ለሞተችው ቲና በጣም ምስኪን እናት ነበረች። ልጄ ናፈቀኝ እንዳለች ነው የተለየችው። ያሳዝናል እውነት። የዜና ከተሰማ በኋላ ሶሻል ሚዲያ ሁሉ ስለሷ ብቻ ነው የሚያወራው። እኛም ለዛ ነው ደጋግመን ቪዲዮ የሰራንላችሁ። ለዛሬ የነበረንን ፕሮግራም ይህን ይመስላል። ሰላም ሁኑልን።